ሰላም ስለሆነም ስላልሆነም ነገር እግዚአብሔር ይመስገን። ሳምንቶች በፊት ቤቢ ያላሰበውን የመኪና አደጋ አድርሶ ነበር። የገጨነውን ወንድማችንን ህይወት ለማትረፍ የአቅማችንን ብንሞክር እግዚአብሔር ስላልፈቀደ ህይወቱ አልፏል። የሚወዱትን ማጣት ከባድ ስለሆነ ቤተሰቦቹን እግዚአብሔር ያጽናናልን። ከዚህም አደጋ በኋላ ቤቢ በአዲስ አበባ ፖሊስ ኮሚሽን ሲመረመር ቆይቷል። በእግዚአብሔር ቸርነትና በእናንተ ጸሎት በሰላም ወደ ቤቱ ተመልሷል። ለዚህም እግዚአብሔርን አመሰግናለሁ። ዛሬ ስለ ቤቢ ላውራ ሳይሆን የሟች ቤተሰብን ለማመስገን የመጣሁት። ቤቢ አደጋውን ሆን ብሎ እንዳላደረሰው በመረዳት በዚህ ከባድ ጊዜ ላሳዩን ሰዋዊ ባህሪና መረዳት እግዚአብሔር ያክብርልን። በጣም ቀና ሰዎች ናችሁ። እኔን ያጽናናኝ እግዚአብሔር እናንተንም ያጽናናችሁ። እግዚአብሔርም የወንድማችንን ነፍስ በገነት ያኑርልን። ቤቢ አሁን ጸጸት ላይ ስለሆነና አእምሮም ስለተጎዳ ከኔ ጋር ቪዲዮ መስራት አልቻለም። እናንተን ቤተሰቦቼ በዚህ ከባድ ጊዜ አብራችሁኝ ስለነበራችሁ እግዚአብሔር ያክብራችሁ። ብዙ ሰዎች የግል ታሪካችሁን ነግራችሁኝ ከኔ እኮ ላዝናችሁ። በየቀኑ ብዙ ሰዎች የሚያበረታ ቴክስት እየላካችሁ በአካል እየመጣችሁ ያጽናናችሁኝ፣ እንዲሁም እየደወላችሁ ላጠነከራችሁኝ እግዚአብሔር ያክብራችሁ። ሁላችሁም ክፉ አይንካችሁ። ለቤተሰቦቹም መጽናናትን ተመኙልኝ። እወዳችኋለሁ። ሰላማችሁ ይብዛ።